ሰላም ዛሬ በዴይ 5 ቢሮ ተገናኝተናል። ዴይ 5 ቢሮአችን ስለ ህልም አወቃቀር ነው የሚሆነው። ህልም እንዴት ይወቀራል? ህልም የት ነው የሚወቀረው? በየትኛው የአእምሮ ክፍል ነው? የህልም አወቃቀር ሂደቶችስ ምንድን ናቸው የሚለውን በደንብ የምናይ ይሆናል። ወደ ቪዲዮ። አንድ ሰው ህልም አልሞ ወይም ህልም ቢያስቀምጥ ወይም ህልም ቢያልም ያንን ህልም በአእምሮ መውቀር አለበት። በአእምሮ ውስጥ ፕሮግራም ማድረግ አለበት። ታዲያ እንዴት ነው ያንን ህልም ያለመውን ህልም በአእምሮ መውቀር የሚችለው? ይህ የብዙዎች ጥያቄ ነው። ህልም የሚፈጠረው በአእምሮ ውስጥ ነው። እንደምታውቀው የሰው አእምሮ ሁለት ገጽታዎች ወይም ሁለት ክፍሎች አሉት። ንቁ አእምሮ ህሊና የሚባለው እና ጥልቁ አእምሮ ወይም ውስጥ ህሊና የሚባለው የአእምሮ ክፍል ነው። ወደ ሀሳቡ ከመግባታችን በፊት እነዚህን የአእምሮ ክፍሎች በግልጽ ለመመልከት ሞክር እስቲ። ህሊና ወይም ንቁ አእምሮ አንዱ የአእምሮ ክፍል ነው። በዚህ ክፍል ሀሳቦች ይፈጠራሉ። ሰው የሚያስባቸው ሀሳቦች በሙሉ በዚህኛው አእምሮ ክፍል ነው የሚፈጠሩት። ይህ አእምሮ ክፍል የሚሰራው ንቁ ስንሆን ነው። ይህ አእምሮ የሚሰራው ንቁ ሆነን የምናደርጋቸው ነገሮች በሙሉ የሚቆጣጠረው ይህ አእምሮ ክፍል ነው ማለት ነው። የዚህ አእምሮ ድክመት የያዘውን ነገር ቶሎ መልቀቁ ነው። ጥንካሬው ደግሞ ፈጠራ ነው። የምትፈልገውን ነገር እዚሁ አስበህ መፍጠር ትችላለህ። ይሄ የዚህ አእምሮ ጥንካሬ ነው። ድክመቱ ደግሞ ያን የፈጠረውን ነገር ማቆየት ይከብደዋል። ለምሳሌ ጠዋት የፈጠረውን ሀሳብ ማታ ጊዜ ልረሳው ይችላል። ይሄ የዚህ አእምሮ ድክመት ነው። ጥልቁ ወይም ውስጥ ህሊና ሌላኛው አእምሮ ክፍል ነው። በዚህኛው የአእምሮ ክፍል ሀሳቦች ከንቁ አእምሮ ወይም ህሊና በመደጋገም የገቡ እምነትን ይፈጥራሉ። እምነት በዚህኛው አእምሮ ክፍል ነው የሚፈጠረው። ይህ አእምሮ ክፍል እኛ ንቁ ሳንሆን የምናደርጋቸውን ነገሮች በሙሉ ይቆጣጠርልናል። ይህ አእምሮ ክፍል ልክ እንደ ንቁ አእምሮ ሀሳብ መፍጠር አይችልም። ነገር ግን በንቁ አእምሮ የምንደጋገሙ ሀሳቦችን በመቀበል እምነትን መፍጠር ይችላል። እምነትን ፕሮግራም ማድረግ ይችላል። የዛ አእምሮ ክፍል ትልቁ ጥንካሬው የያዘውን ነገር በቀላሉ አለመልቀቁ ነው። የንቁ አእምሮ ተቃራኒ ነው። ያኛው የያዘውን ቶሎ ይለቃል። ይሄኛው ግን የያዘውን በፍጹም አይለቅም። በቀላሉ አይለቅም በፍጹም። ይሄ በጣም ትልቁ አድቫንቴጅ ነው። ይሄ አእምሮ የዛ አእምሮ ሌላኛው ድክመቱ ደግሞ ጊዜ ቦታ አያውቅም። ጠዋት 3 ሰዓት ላይ ሆነ 10 ሰዓት ነው ብለህ በተደጋጋሚ ብትነግረው 10 ሰዓት እንደሆነ ያምን የለም። ጊዜ ቦታ አያውቅም። ቤት አልጋ ላይ ተኝተህ የሆነ ሀገር ወክ ያደረኩ ነው ብትል እንደዛው ያምናል። የዚህን አእምሮ ጥንካሬ መጠቀም ይችላል። ጠንካራ ጎኑ ምንድነው? ሀሳቡ በቀላሉ አለመልቀቅ ነው። ስለዚህ ይሄን መጠቀም እንችላለን። ከንቁ አእምሮ ተደጋግሞ የተሰጠውን ሀሳብ ወደ ተግባር መለወጥ የሚችለው እንድችል የሚያደርገው ይህ ጥልቁ አእምሮ ነው ማለት ነው። ህልም የሚፈጠረው ልክ እንደ ማንኛውም ሀሳብ በንቁ አእምሮ ነው። ለምሳሌ ዶክተር፣ ኢንጂነር ይህንን በቀላሉ መፍጠር ይችላል። ለምሳሌ በቀን 1 ሚሊዮን ብር እየሰራው የሚል ህልም ሊያለም ይችላል አንድ ሰው እና ይህን ህልም የሚፈጥረው በየትኛው አእምሮ ክፍል ነው? በንቁ አእምሮ ክፍል። ንቁ ሆኖ ያሰበ ይህን መፍጠር ይችላል። ነገር ግን ይህንን ንቁ ሆኖ የፈጠረውን ህልም እምነት እንዲፈጠር ግን መደጋገም አለበት። ደጋግሞ በማሰብ ወደ ጥልቁ አእምሮ ውስጥ ማስገባት አለበት። ጥልቁ አእምሮ ውስጥ ከንቁ አእምሮ ሀሳብ ገባው በድግግሞች ነው። ሲደጋገም ወደዛ ይገባል። ከዛ በኋላ እዛ ጥልቁ አእምሮ ውስጥ እምነት ሆኖ ይፈጠራል። እምነት ሆኖ ፕሮግራም ይደረጋል። ከዛ በኋላ ወደ ድርጊት ይቀየራል። ከዛ ውጤትም ይሰጣል ማለት ነው። ማንም ንቁ ሆኖ በአእምሮ አስቦና አሰላስሎ ህልሙ መፍጠር ይችላል። ይህን እንደዘነጋው
ህልም የሚወቀረው ደግሞ በጥልቁ አእምሮ ውስጥ ነው። በንቁ አእምሮ የምታስበውን ሐሳብ በመደጋገም በጥልቁ አእምሮ በቀላሉ መውቀር ትችላለህ ወይ ፕሮግራም ማድረግ ትችላለህ ማለት ነው። ህልም እንዴት በጥልቁ አእምሮ ወይም ውስጥ ህሊና ይወቀራል? ይሄ የብዙዎች ጥያቄ ነው። ህልም በጥልቁ አእምሮ ወይም ውስጥ ህሊና ለመውቀር ህልምን ቢያንስ ህልምን ለ21 ቀን ጠዋትና ማታ ድምፅን ከፍ አድርገህ መናገር፣ ማንበብ ይሄ በጣም ጠቃሚ ልማድ ነው ወይ ልምድ ነው። ከዛ በቀላሉ ህልምን መውቀር ትችላለህ ማለት ነው። ታዲያ መደጋገምን እንዳትረሳ። ድግግሞሽ በቀላሉ ውጤትን ይፈጥራል። በመደጋገም ነው መውቀር የምትችለው። ሐሳብን በንቁ አእምሮ በመደጋገም በጥልቁ አእምሮ ሐሳብን መውቀር ይቻላል። በጥልቁ አእምሮ ቁጥጥር ስር ካሉ ሁኔታዎች አንዱ መተንፈስ ነው። አንተ በምተኛበት ጊዜ ንቁ በማትሆንበት ጊዜ እንኳን መተንፈስ አይቆምም። ይቆማል? አይቆምም። ካልሞትክ በቀር ማለት ነው። አየህ፣ በጥልቁ አእምሮ ወይም ውስጥ ህሊና ስር ያለ ልማድ አንተ ወደድክም ጠላህም በቀጣይነት ውጤት ሲሰጥ ይኖራል። ስለዚህ በዚህ በጥልቁ አእምሮ የተወቀረ ሐሳብ አንተ ወደድክም ጠላህም ወደ ውጤት ይለወጣል ማለት ነው። ሱሰኛ ሱሱን በቀላሉ ለማቆም የተቸገረውም ለዚህ ነው። ምክንያቱም ሱሱ በጥልቁ አእምሮ ፕሮግራም ስለተደረገ ያንን ፕሮግራም በሌላ ፕሮግራም እስካልተካው ድረስ ያሶ ያንን ሱስ ከማድረግ ወደ ኋላ አይልም ማለት ነው። ሁሌም ሲያደርገው ነው። ምክንያቱም ያን ሱሱን በዛ አእምሮ ወቅሮታል ማለት ነው ፕሮግራም ስላደረገው። ስለዚህ በቀጣይነት ውጤት እንዲሰጠው ይደረግና በዛ ውጤት ይሰጠ በቀጣይነት ሱሰኛ ሆኖ ይቀጥላል ማለት ነው። ህልምን በሚከተሉት ሁለት ሂደቶች በቀላሉ በአእምሮ መውቀር ትችላለህ። ማንኛውም አይነት ህልም ቢኖር ለምን ትልቅ አይሆንም ትንሽም ለምን አይሆንም የፈለገውን አይነት ህልም ቢሆን እነዚህ ሁለት ሂደቶችን በመጠቀም ብቻ በቀላሉ በአእምሮ መውቀር ትችላለህ። ህልምን በወረቀት ላይ ማስፈር ነው። ይህ በጣም አስፈላጊው ሂደት ነው። ህልምን በጥንቃቄ ማስፈር። ለምሳሌ ቀን 1 ሚሊዮን ብር ማግኘት ፈልጋለሁ የሚል ህልም ካለ ወረቀት ላይ ስትጽፈው ያንን ህልምን አሁን ያገኘው እንዳለ አድርገህ ነው መጻፍ ያለብህ። አሁን ያገኘው እንዳለ ለምሳሌ እኔ በቀን 1 ሚሊዮን ብር ያገኘው ነው ብለህ መጻፍ ትችላለህ። ለምን ጠቅማን መሰለህ? እንደዛ ብለህ ስትጽፍ በቀላሉ እምነትን መፍጠር ይችላል። ይሄ ሐሳብ እንዲህ ሲደጋገመው በቀላሉ በጥልቁ አእምሮ እንዲወቀር ይረዳል ማለት ነው። ስለዚህ እንደዚህ ግልጽ አድርገህ አሁን እንደተሳካልህ አሁን እንደሆነ አድርገህ ማስቀመጥ አለብህ ህልምን። በዚህ መልኩ ህልምን መጻፍ ትችላለህ። ህልምን ደጋግመህ ማንበብ። በወረቀት ላይ ያሰፈርከውን ለምሳሌ እኔ በቀን 1 ሚሊዮን ብር ያገኘው ነው ብለህ የጻፍካትን ያችን ህልምን መደጋገም እስከመች በአእምሮ እስከወቀር ድረስ መደጋገም። ጠዋት፣ ማታ፣ ቀን በቃ ባገኘው አጋጣሚ ማድረግ መደጋገም። እዚህ ጋር አንድ ቴክኒክ አለ። ድምፅን ከፍ አድርጎ ማንበብ በጣም ይጠቅማል። ድምፅን ከፍ አድርገህ ስታነብ ስሜቶች ይፈጠራሉ። ያ ስሜት ደግሞ ይጠቅማል። ሐሳብ በንቁ አእምሮ ሲደጋገም በጥልቁ አእምሮ በቀላሉ ይገነባል። ታዲያ ያ ሐሳብ በጥልቁ አእምሮ ሲገነባ እምነቱ ነው ስለሆነ በቀላሉ ወደ ድርጊት መለወጥ ይችላል። ወደ ድርጊት ተለወጠ ማለት ውጤት እንሰጣል ማለት ነው። ተመራማሪዎች ወይም የስነ ልቦና ባለሙያዎች ሐሳብን ለ21 ቀን ወይም ለ1 ወር ደጋግሞ ጠዋትና ማታ ማንበብ በቀላሉ በጥልቁ አእምሮ እንዲወቀር ይረዳል ይላሉ። ለዚህም ነው ለ1 ወር በተከታታይ ያንን በአእምሮ መውቀር የምትፈልገውን ህልምን ደጋግመህ ማንበብ ያለብህ። ለምሳሌ በቤት ውስጥ ያንን ህልምን ለምሳሌ ቅድም ያለው እኔ 1 ሚሊዮን ብር በቀን ያገኘው ነው ብለህ የጻፍካትን ህልምን ግድግዳ ላይ መለጠፍ፣ በሴኪ ዋልፐር ላይ ሁልጊዜ የምታያቸው ቦታዎች ላይ በመለጠፍ ያንን ነገር ሁሌ በተደጋጋሚ ማየት፣ ሁሌ ማንበብ
ከዛ በኋላ ያ ነገር በአይምሮ የተወቀረ ይመጣል። አንድ ምሳሌ ልስጥህ። ለምን መስለህ ማስታወቂያዎች የሚሰሩት? የቴሌቪዥን ማስታወቂያዎች በጣም በውድ ዋጋ ነው የሚሰሩት። ኢትዮጵያ ቴሌቪዥን ላይ የሚመጡት ማስታወቂያዎች ቀላል ገንዘብ ተከፍሎባቸው አይደለም የሚመጡት። እስከ 250,000 በላይ ተከፍሎባቸው ነው እነዛ ማስታወቂያዎች የሚለቀቁት። በትላልቅ ቦርዶች ትላልቅ ቦርድ ተሰርቶላቸው ትላልቅ ህንፃዎች ለማስታወቂያዎች ይሰቀላሉ። ለምን ይመስላል? አየህ፣ እነሱ ይሄን ነገር ገፍቷቸዋል። የሆነ ቢራ አለ፣ ለምሳሌ ጊዮርጊስ ቢራ ስትሄድ ትልቅ ህንፃ ላይ የጊዮርጊስ ቢራ ባነር ተሰቅሏል። በትልቅ እንትን ማለት ነው ተሰቅሏል። አየኸው? ከዛ ቤት ስገባ በቴሌቪዥን የጊዮርጊስ ቢራ ማስታወቂያ አየህ። ከዛ ስልክ ላይ ይዘህ ፌስቡክ ስገባ የጊዮርጊስ ማስታወቂያ አየህ። ከዛ ሬዲዮ ስከፍት የጊዮርጊስ ማስታወቂያ ሰማ። ተደጋገማ። ሲደጋገም በአእምሮ ፕሮግራም የተደረገ ይመጣል። የጊዮርጊስ ቢራ ፕሮግራም የሆነ ይመጣና አንድ ቀን ቢራ ለመጠጣት ስታስብ ነው ውጤቱን የምታየው። አንድ ቀን ቢራ ለመጠጣት ያሰብክለት ምርጫ ጊዮርጊስ ነው። በፍጹም ሌላ ቢራ ምርጥም። ምክንያቱም አእምሮ ውስጥ ያለው ፕሮግራም የተደረገው ቢራ ጊዮርጊስ ብቻ ነው። ስለዚህ የምትመርጠውም ያን ነው። ይሄ ነው ብዙዎች ስኬታማ የሆኑበት ይህንን ምስጢር በመረዳት ነው። የጥልቁን አእምሮ ድክመትና ጥንካሬ በመጠቀም ነው ማስታወቂያዎችን በመስራት የሰዎችን ጭንቅላት በቀላሉ መቆጣጠር የሚችሉት። ድራማዎች፣ ፊልሞች ይህን ይጠቀማሉ። አንተም ህልምን ለማሳካት ልትጠቀምበት ትችላለህ። ይህን እንደ መሳሪያ መጠቀም ይቻላል። ስኬታማም ያደርጋል። ስለ ህልም አወቃቀር ይህን ያህል ካወቅ በቂ ይመስለኛል። ይበልጥ በሚቀጥሉት ቪዲዮዎች ወይም በሚቀጥሉ ቀናቶች የምታያቸው ቪዲዮዎች ግልጽ እንደሚያደርጉልን ተስፋ አድርጋለሁ። ለዛሬ በዚህ ይበቃል። በዴይ 6 ወይም በፌዝ 2 ቪዲዮ እንገናኛለን። ፌዝ 1 በዚህ አብቅቷል። በቀጣይ በፌዝ 2 ቪዲዮዎች እንገናኛለን። ሀሳብ አስተያየት ካላችሁ ስክሪን ላይ ባለው የኢሜል አድራሻ ቴሌግራም ማድረሳችሁን አትዘንጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግም እንዳይረሳ፣ ላይክ ሼርም እንዲሁ። ስለዚህ የዛሬው ቪዲዮ በዚህ በቃ። በቀጣይ እንገናኝ። ሪክራፍት